እማሆይ በገቡላት ቃል መሠረት እንደመጡ በሰጠቻቸው ስልክ ቁጥር ደውለው ከነ መሠረት ጋር ራጉኤል ቤተ ክርስቲያን ተገናኙ። እማሆይ እነ መሠረት ገዳም መግባት እንደሚፈልጉ ሲነግሯቸው ሁሉንም በየተራ ትኩረው አዩና ወደ መሬት አቀርቅረው ትንሽ ካሰቡ በኋላ ቀና አሉ። ልጆቼ በእርግጥ ገዳም ብትገቡ በጣም ደስ ይለኛል። ለምን ብትሉ አንደኛ ዓላማዬን የኔን ፈለግ በመከተላችሁ ነው። ሁለተኛው ዓለም ከንቱ መሆኑን ስለተረዳችሁ ነው። ግን ልጆቼ የምንኩስና ሕይወት በጣም ውጣ ውረድ ያለው ብዙ ፈተናና ስቃይ ያለው በጠቅላላው ሁሉን አውቆ በሙሉ ፈቃደኝነት ያለማበሳጨት፣ ያለማጉረምረም፣ ያለመጸጸት ሁሉን በጸጋ ካልተቀበሉት የገዳም ኑሮ የመከራ መድረክ ነው። ሁሉም በጸጋና በሙሉ ፈቃደኝነት ከተቀበሉት ገዳም መኖር ምድራዊ መልአክ መሆን ነው አሉ ሁሉን ተራ በተራ እያዩ። እንዴ ገዳም መግባት ካለም እንዴ ገዳም መግባት ካለም ውጣ ውረድ እንዴ ገዳም መኖር እንዴ ገዳም መግባት ካለም ውጣ ውረድ ካለም ጭቅጭቅ ካለም ክፋት ተንኮል ለመገላገል አይደል? የምን መከራ አለና ነው ብስጭት፣ ማጉረምረም፣ መጸጸት የሚመጣው አለች መቅደስ በመገረም። እማሆይ መቅደስን በመገረም አዩአትና እንደ መተከዝ ብለው አይ ልጆች በእርግጥ እዚህ ሆናችሁ የዓለምን ክፋትና ተንኮል መጥፎነት ስታዩና በዚህ አንጻር በህሊናችሁ ወደ ገዳም ስትሄዱ እዚያ ሁሉ ከክፉ የጸዳ ሁሉ ነገር ሰላማዊ ምንም ክፋት ነገር የሚሰራ የሌለ ይመስላችሁ ይሆናል። በእርግጥም መሆን ነበረበት። ግን በፍጹም እንደዚህ ማሰብ ስህተት ነው። አያችሁ የዓለምን ክፉ ነገር ጥለን በንጽህና ለመኖር ወደ ገዳም ስንገባ ሰይጣን ይቀናል። ስለሚያፍር ስለሚናደድ ምታ ነጋሪት ክተት ሰራዊት ብሎ ይዘምትብናል። ከዛ በኋላማ ብርቱን ደካማ፣ ጎበዙን ፈሪ፣ ታታሪውን ልፍስፍስ እያደረገ ውጊያውን ያጧጡፋል። በዚህ ጊዜ ዋና ተዋናይ ጋሻ ሻግሬ የሚያደርጋቸው ደግሞ ዓለምን ጠልተው ሳይሆን ዓለም ጠልቷቸው በልዩ ልዩ ነገር ኑሯቸውን ሊመሩ ሞክረው አልሳካ አልሟላ ሲላቸው ወይ በሽተኞች ሆነው ድኖ በዓለም ለመኖር ሳይችሉ ሲቀሩ በጠቅላላው ብቻ ዓለምን ወደው አልሆን ያላቸው ሰዎች ምን አባቱ በዓለም ለመኖር ካልተሳካልን ብለው ወደ ገዳም የገቡትን ዋና ረዳቱ አድርጎ ብዙ ስቃይ ያሳያል። እነሱን ጋሻ መከታ አድርጎ የመጣውን ሰይጣን ደግሞ ብታማትቡበት አይጠፋ አይሸሽ። ሰዎቹን አጥፉልን ደምስስልን ብትሉ ፈጣሪ ለንስሐ ይጠብቃቸዋል እንጂ እንዳላችሁት አያደርግ። ይታያችሁ ልጆቼ እዚህ ካላችሁ ቢሰድቧችሁ ትሳደባላችሁ፣ ቢመቷችሁ ቢያንጓጥጧችሁ በጠቅላላው እንዳደረጉባችሁ ታደርጋላችሁ። እናንተ ቀርታችሁ እናንተን ያለ ሁሉ ተባብሮ ጠላታችሁን ያጠፋላችኋል፣ ይበቀልላችኋል። ገዳም ግን ይህ ሁሉ የለም። ቢሰድቧችሁ፣ ቢገላምጧችሁ፣ በሐሰት ቢመሰክሩባችሁ፣ ቢመቷችሁ፣ ቢያንቋሽሿችሁ፣ በጠቅላላው ልዩ ልዩ መከራ ቢያመጡባችሁ ዝም ብሎ በትዕግስት ውጦ ማለፍ እንጂ ምንም አቅም ቢኖራችሁ ምንም ማድረግ አትችሉም። ስለዚህ ልጆቼ ወደ ገዳም የሚገባው ይህ ሁሉ መከራ እንዳለ አውቆ በጸጋ ለመቀበል እንጂ መከራ የለም ብሎ ከመከራ ለመሸሽ አይደለም አሉ። እነ መሠረት በተመስጦና በጸጥታ ሲያዳምጧቸው ቆዩና እማሆይ መቼም የገዳም መከራ ምን ቢከፋ ከዚህ ዓለም በተለይ ከዚች ከተማ ርካሽ ስራና ጸያፊ ነገር ይሻላል። ምንም ቢሆን እዚህ ሆኖ ወይ ለሥጋ የማይጠቅም ነገር ኃጢአት ከመስራት ገዳም ገብቶ የሚመጣውን መከራ መቀበል ይሻላል። መከራው የከበደ ቢሆንም እሱ ማወቅ ያስችለናል። ዳዊት በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥሁ ብሎ የለ። የመጣውን እዛ ሆነን እንችለዋለን አለች ዘርቱን በጋለ መንፈስ። እማሆይ አቀርቅረው ሲያዳምጡ ቆዩና ቀና ብለው አዎ ልጆቼ እሱን ብሎ እሱን ወዶ በእሱ ስም ገዳም የገባውን አይደለም እዚህ ያለውንም አይተውም። የመጣውን ፈተና እንዲወጣ ያደርገዋል። እኔ ላስፈራራችሁ አይደለም፣ ግን እሱ ፈቅዶላችሁ ወደ ገዳም እንደሚገሰግሰው ቆራጥ ወታደር ሆናችሁ መከራን ፊት ለፊት ለመዋጋት ቆርጣችሁ ካሁኑ ለመከራው ተዘጋጅታችሁ የፈለገውን መከራ ስቃይ ቢመጣ እዛ ሆኖ ለመቀበል በዓትን ገዳምን ጥሎ ላለመውጣት መንፈሳዊ ዕቃ ጦራችሁን ይዛችሁ ተዘጋጅታችሁ እንድትገቡ ብዬ ነው አሉ። እሳቸው ወደ ገዳም ሲገቡ የሆኑትን አስታውሰው
እማሆይ ወደ ገዳም ለመግባት ሲያስቡ ስለ ገዳም የሚያስረዳቸው ስላላገኙ እሳቸውን እንደሳሉት መከራ ያለ ሳይመስላቸው፣ ልብስ መቀየር፣ መብላት፣ መጠጣት ያለም ሳይመስላቸው፣ ሌላው ቀርቶ የሴቶች የወር ግዳጅ እንኳ እዛ የተቀደሰ ቦታ አይመጣም ብለው ምንም ቅያሬ ነገር ሳይዙ በለበሱት ልብስ ብቻ ወጥተው የወር ግዳጃቸው መጥቶ ያዩትን ስቃይ ላፍታ በሐሳባቸው መጥቶ እንደ መሳቅም እንደ ማፈርም እንደ መገረምም ተሰማቸውና ፈገግ አሉ። ሁሉም በየሐሳቡ ነግዶ ስለነበር ለትንሽ ጊዜ በመካከላቸው ዝምታ ሰፍኖ ቆየና መሰረት ከሐሳቧ ተመልሳ ጉሮሯን ሳለችና እማሆይ መቼም የመንፈሳዊ ጉዞ መንገዱን በጣም ጠባብ በመሆኑ እንኳን ገዳም ገብተን ቀርቶ እዚህ ሆነን ማስተዋላችን አልቀረም። የሰይጣንም ፈተና እዚሁም ገና ለገና በልማድ ወደ ቤተ ክርስቲያን በመመላለሳችን በጥቂቱም ቢሆን በየሰንበት ትምህርት ቤቱ በመንፈሳዊ ሥራ ላይ በመጠመዳችንና የእኛ እኩዮች ጓደኞቻችን የዋሉበት መጥፎ ቦታ ባለመዋላችንና ለየት ብለን በመታየታችን ይችኑ ቁም ነገር ብሎ እዚህም ውጊያውን ጀምሮናል። እዛማ ጠቅልን ስንገባ ውጊያው እጥፍ እንደሚሆን ጥርጥር የለው። እንደሚሆንም እርስዎ ከነገሩን ልዩ ልዩ መንፈሳዊ መጽሐፍት ስናነብ በአባቶቻችንና በእናቶቻችን ላይ ያደረገውን ውጊያ እናውቃለን። ስለዚህ አምላክ ራሱ የማንወጣውን መከራ አያመጣምና እሱ መውጫውን ያዘጋጅልን። እኛን አሁን የጨነቀንና የቸገረን በምን አይነት መንገድ ነው ገዳም መግባት የምንችለው? እንዲሁ ተነሳስተን በጭፍጥ ወደ አንዱ ገዳም እንሂድ ብንል ከአዲስ አበባ ወጥተን አናውቅ። ስለ ገዳማት የምናውቀው ነገር የለም። ግፋ ቢል ለክብረ በዓል ከቤተሰቦቻችን ጋር ደብረ ሊባኖስ ወይ ዝቋላ ገዳም እንሄዳለን። ያም ቢሆን በዓሉን አክብረን ከመመለስ በቀር ስለ ገዳም ሆነ ስለ መነኮሳት የምናውቀው ነገር የለም። ስለዚህ ወደ ገዳም እንዴት መሄድ እንደምንችል ከፈጣሪ ጋር ምክሮንና መንገዱን አሳዩን። እማሆይ እንደ ድሮ አባቶቻችን እናቶቻችን ልም ብለን አንጠፋ ጊዜውን ያውቁታል። ወጣት ሁሉ ኢህአፓ ተብሎ ስለታመነበት በየአቅጣጫው ጥበቃው ስለተጠናከረ የትም ሳንደርስ ከመንገድ እንደምንቀር ሳይታለም የተፈታ ነገር ነው። ስለዚህ ምን ይሻለናል? ምን እናድርግ? መቼም ቂጥኝም ከወርዴ ይማራል እንደተባለው ዓላማችን ከዓላማዎት ጋር አንድ ስለሆነ ከእርሶ ሌላ መንገድ መሪ ስለማናገኝ እርዱን አለች መሰረት በመለማመጥ። እማሆይ የመሰረትን ንግግር አንገታቸውን አቀርቅረው ሲሰሙ ቆዩና የራሳቸው አወጣት ትዝ ብሏቸው በሐሳብ ወደ ኋላ ነገዱ። መለስ ብለው ልጆቼ፣ በእርግጥ ሰው ለአንድ መልካም ነገር ሲነሳ ብዙ መከራ እንደሚገጥመው ለእናንተ አልነግርም። ስለዚህ እኔ ወዳለሁበት ገዳም አልወስዳችሁ። ገዳሙ ለጊዜው ሰው አይቀበልም። አሁን ራሱ በደጅ ጠኝነት ያሉ ብዙ ናቸው። ስለዚህ አንዳችሁ እንኳ ብትሆኑ እንደምንም አብረን እንቸገር ነበር። ግን 3 ስለሆናችሁ በጣም ያስቸግራል። ስለዚህ እኔ የምመክራችሁ ነገር ቢኖር ወይ ይህን ጊዜ አምላክ እስኪያሳልፈው ድረስ በትዕግስት ቆዩ። ካልሆነ ደብረ ሊባኖስ ጓደኞች አሉኝ፣ የእነሱን አድራሻ ልስጣችሁና እዛ ደካሞችን በትዕግስት እየረዳችሁ በደጅ ጠኝነት ቆዩ። ማለት ለ1 ለ2 ዓመት በእንደዚህ ያለ ሁኔታ ከቆያችሁ የገዳማትን ባህሪ ስለምትለማመዱ ከዛ በኋላ ራቅ ወዳሉ ገዳማት ወደኛም ቢሆን ትመጣላችሁ። አይ ደብረ ሊባኖስ አይሆንም፣ ቤተሰብ በቀላሉ ያገኝናል ካላችሁ በሰው ዘንድ ብዙም የማይታወቅ የሴቶች ገዳም ብቻ ይሆናል፣ ወደዛ ሂዱ። እዛ በእናንተ ዕድሜ ያሉ ብዙ መነኮሳትና በአመክሮ ያሉ ስላሉ ይቀበላችኋል። እዛ ከገባችሁ በኋላ ወደፊት እሱ በፈቀደ ወይ እዛው ትቀራላችሁ፣ ያለዛም ወደ ወደዳችሁት ገዳም ትሄዳላችሁ። ይህን ማለቴ አሁን ያልኳችሁ የሴቶች ገዳም ለዚህ ለእናንተ ከተማ ቅርብ ስለሆነ ለምነናችሁ ቤተሰብን በሚመለከት ሁኔታ ካልተመቻችሁ ብዬ ነው እንጂ መናኞቹማ እኩዮቻችሁ ናቸው አሉ። እማሆይም ከነመሰረት ቢበልጡ በ10 ወይ 12 ዓመት ቢሆን ነው። በጣም ልጅ ናቸው። ብቻ ራሳቸውን ናቅ አድርገው ስለተዉት አሮጊት አስመስሏቸዋል። እሳቸው ራሳቸውን እንደ አሮጊት ቆጥረው ነው እነ መሰረትን ልጆቼ እያሉ የሚያወሩት። እማሆይ ደብረ ሊባኖስም ሆነ አሁን ያሉበት ገዳም ሁኔታዎችን እርስዎ ካለ እማሆይ ደብረ ሊባኖስም ሆነ አሁን ያሉት ገዳም ሁኔታዎችን እርስዎ ካላመቻቹልን እኛ የምናውቀው የለም እኮ አለች መቅደስ ጭንቅ ብሏት። አይ እሱማ የሁሉንም አድራሻና አካሄድ እሱ በፈቀደ አመቻችላችኋለሁ ብለው ብዙ ካስረዷቸው በኋላ በዚህ መልኩ ሞክሩና ካልተሳካ በዚህ አድራሻ ጻፉልኝና ከዛ በኋላ ደግሞ በፈቃዱ እሱ እንዳለ እንሞክራለን። እኔ አሁን ጊሸን ሄጄ በዛው ወደ ላሊበላ አክሱም ስለምሄድ ወደዚህ ለመመለስ ብዙ ስለምቆይ ቶሎ አንገናኝም።
ስመለስም ደግሞ በዚህ ላልመጣ እችላለሁ። ብቻ ለማንኛውም እናንተ በተቻላችሁ በዘዴና በትዕግስት ሞክሩና ውጤቱን ጻፉልኝ። እኔ ወደፊት ፍቃድ ስለማላገኝ እንዳልኳችሁ ሁሉንም አዳርሼ ነው ወደ ገዳም የምመለሰው ብለው ተሰናብተዋቸው ሄዱ። እሳቸውን ሸኝተው በዝምታ ቆዩ። መቅደስ በረጅሙ ተነፈሰችና መስዬ አምላክ ፈቃዱ ሆኖ ለዛ ካደረሰን ለነሐሴ ተክለ ሃይማኖት በዛውም ጸበል እንጠመቅ ብለን ለምን ሄደን ሁኔታውን አናጣራም? ማረፊያ እንደሆነ የአንቺ አባት የሰሩት ቤት አለ፣ አንቸገር አለች። ልክ ነሽ፣ ግን እማሆይ እንዳሉት በሰው ተጭኖ የሚመጣው ፈተና ከባድ ነው። ታዲያ እንዴት መቋቋም ይቻል ይሆን? አለች መሰረት በስጋት። እንዴ መሲ፣ ሌላ ሰው ሆንሽብኝ እኮ። ያ ሁሉ ጥንካሬሽን ምን ወሰደውና ነው ስጋት የገባሽ? ኧረ አይዞሽ፣ ከእግዚአብሔር ጋር ሁሉንም ተቋቁመን እድል እናደርጋለን። እንደዚህ አትሁኚ። ምን ነው የመጣ ይምጣ እንዋጋዋለን ስትይ አልነበረም? ዛሬ ምን ወሰደው? ያ ከብረት የጠነከረ ጽኑ እምነትሽ ምን ሰረቀብሽ? ከመቤቴ ጋር እናሸንፈዋለን፣ አይዞሽ በርቺ እንጂ መስዬ ብላ አቀፈቻትና ጀርባዋን ታሻሽላት ጀመር። መሰረት መቅደስ ትከሻ ላይ ራሷን አስደግፋ እሺ መቅድዬ፣ ለጊዜው የነገሮች መደራረብ ጫና ፈጥሮብኝ እንጂ አልሸነፍም፣ ከአማኑኤል ጋር አሸንፈዋለሁ አለች። መሰረት ክፉኛ ታማ ከሆስፒታል ወጥታ አሁን ፍጹም ድናለች። ከመቅደስ ጋር ተገናኝተው ስለ ገዳም ውይይት ጀመሩ። ታዲያ አሁን የእኛን ጉዳይ ከየት መጀመር አለብን ትያለሽ? አለች መቅደስ። መሰረት ያሰበችውን ነገር ዘርዝራ ነገረቻት። ከተወያዩበት በኋላ በቃ መስዬ እንዳልሽው በዚህ መንገድ እንጀምረዋለን፣ ከዛ ይሄ ካላዋጣ ደግሞ ሌላ ዘዴ እንፈልጋለን አለች። አዎ መቅዲ፣ ይኸው ዘዴ ይሻላል፣ ጌታ ከተጨመረበት ይሳካልናል ብዬ አምናለሁ። ይህንኑ ለዘርቱን እነግራታለን፣ ካልተስማማች ይበጃል የምትለውን ታመጣለች አለች መሰረት። የዘርቱህንን ስም ስትጠራ የሆነ ነገር ቅር እያላት መቅደስ ክፍት አላት። እባክሽ መሲ፣ እኛን ጨርሰውና ከተሳካልን ለእሷ እንንገራት አለች። ዘርቱሁን በመሲ ላይ የምታደርገውን ሁኔታዎች በማየት በእሷም በጣም ከፍቷታል። የለም መቅዲ፣ ሁሉን አብረን ጀምረን አሁን እሷን ስናገላት ሁሉ ነገር ይበላሽብናል። ምክንያቱም እሷ አንድ ነገር የተጠበቀች መስሎ ከታያት ያንን ነገር እንዳልሆነ አድርጋ ማበላሸት ለእሷ ቀላል እንደሆነ አውቃለሁ። ስለዚህ በመጀመሪያ መስማት አለባት። እሷው በቃችሁኝ እናንተው ተወጡት እስካላለች እኛ አንግፋት። እኛ እኮ ስላሰብነው የአቅማችንን መንገዱ እንዲቃናልን እንታገል እንጂ ገዳም የሚኖረውን የማይኖረውን የሚያውቀው እሱ ብቻ ነው። መቅዲ እባክሽ፣ ባለፈው ቃል የገባሽልሽን አስበሽ የእሷን ነገር በእሷ ያለሽን ቅሬታ ውጭና ተይው። በቃ የምታደርግን ሁሉ ጸባይዋ ነው ብለሽ እለፊው። ክፋቷ የሚጎዳው እሷኑ ብቻ ነው። ስለዚህ ቢቻል ፈጣሪ እንዲያስወግድላት እንጸልይላት፣ ካልቻለን እንተዋት። ክፉ ለራሱ ደግ ለራሱ ነው አለች። አይ መሲ፣ ያስጠላት ስራው እንጂ እኔ አይደለሁም። ግን መስዬ ያልሽው ሁሉ ልክ ነው። ከእሷ መደበቅ ሌላ መከራ ማምጣት ነው። ስለዚህ ነገራትና አብረን እንወስናለን። በእኔ በኩል ግን እንዳልሽው በጸሎት ወደ ፈጣሪ አመለክታለሁ ያንቺን ልቦና እንዲሰጠኝ። አንቺ ስንት ስታደርግሽ አይደል ይቅር ብለሽ በጎ የምትመኝላት? እኔም እሞክራለሁ አለች። መሰረትም አዎ መቅዲ፣ እንደኔ ሳይሆን እንደ ፈጣሪ ታገሻት፣ ሁሉን እሱ ያስተካክለዋል። ዘርቱን ከተመቻት የእመቤታችን ዕለት ቢሆን ጥሩ ነው። በዛውም ዓመታዊ በዓሏ ስለሆነ አክብረን በዛው ሁሉን ጠያይቀን እንመለሳለን አለች። ልክ ነሽ፣ በቃ ጥሩ ቀን መርጠሻል አለቻትና በዚህ ተስማምተው ሌላውን ሲጫወቱ ቆይተው ተለያዩ። መሰረት በጠዋቱ ተነስታ ቤተ ክርስቲያን ደርሳ ተመለሰችና ደብተሯን ይዛ ወጣች። በዛ ዕለት ትምህርት እንደሌለ ብታውቅም ከቤት መውጫ ሌላ ዘዴ ስለሌላት መምህራኖቻችን እናስጠናቸዋለን ኑ ብለውናል ብላ ነበር አመካኝታ የወጣችው። ከቤት እንደወጣች በቀጥታ ወደ ዘርቱን ጋር አመራች። ቤቷ ስትደርስ ለጊዜው ዘርቱን የለችም። እናቷ ነበሩ። መሰረት እንዴት አደራችሁ ብላ ስትገባ የዘርቱን እናት ውይ ልጄን እንኳን ለዚህ አበቃሽ ልጅ ደህና ነሽ ብለው አቅፎ ሳሟትና መስዬ የማያልቅበት አምላክ እንደገና ሰው አድርግሽ ተመስገን፣ ቁጭ በይ ልጄ አሉና እሳቸውም አጠገቧ ቁጭ ብለው መስዬ ሰው ብለሽ ታናግርኛለሽ? ይኸውልሽ አልመች ብሎኝ ዛሬ ነገር ስል አንቺው መጣሽ
አሉ አፈር ብለው። እንዴም ማማ የእርሶን ያህል ዘርቶንም አልጠየቀችም። ከዛ በላይ ምን ልታደርጉ ነበር አለች ፈገግ ብላ። አይ ልጄ የእሷን ነገር አታንሺ። እንደው ጠብሳ ልትገለን ነው። ምን ነው ጌታ ለእሷ መላጣል ልጄ። አይ ልጄ የእሷን ነገር አታንሺ። እንደው ጠብሳ ልትገለን ነው። ምን ነው ጌታ ለእሷ መላጣ ልጄ። ሰው መሰለችሽ? ከልጆቼ ሁሉ እንደሷ መጎደኛ የለም አሉ በመመረር። ምን ነው ምን አደረገች ይህን ያህል ተማረሩ? አለች መሰረት በመገረም አትኩራ እየተመለከተቻቸው። ተይ ልጄ ስንቱን ልንገርሽ፣ ብቻ ብትሰማሽ መከሪያት ትስተካከለ። ካለበለዚያ ድራሿን አጥፍቼ እጄን ለመንግስት እሰጣለሁ። በእሷ ተጠብሻ አልኖርም። ይጥበሳትና ጠብሳ ትግደለኝ እንዴ? ምን ነው አንቺ ምን ነው አንቺ ድምፅሽ አይሰማ? እዛ ሆስፒታል ትንሽ ትልቁ ወዳጅ ዘመድሽ ሲንሰፈሰፍልሽ አይታ እንኳ እኔም ጥሩ በሆነ እንደዚህ ይወዱኛል ብላ አትማርም? ኧረ ሰው ጉድ ይወልዳል አሉ በጣም በመናደድ በመመረር። መሰረት ግራ ገባት። የጸቡን መነሻ የጓደኛዋን ጥፋት ሳታውቅ የእሳቸው ቁጣና እሮሮ ሲቀድም ምን እንደምትል ግራ ተጋባች። ስትፈራ ስትችል ተው ማማ እንደዚህ አይመረሩ፣ ዘርቱን ብትመከር የምትታረም ልጅ ነች። ቀስ ብለው መከሯት። የእናት ሐዘንና ንዴት ለልጅ ጥሩ አይደለም አለች በመለማመጥ። አይ ልጄ ድንጋይ ቢዘፈዝፉት ይርሳል። እሷ ማለት እንደሱ ናት። አይ ልጄ ድንጋይ ቢዘፈዝፉት ይርሳል። እሷ ማለት እንደሱ ናት። ብቻ የእኔን መምከር ተይና አንቺ ምከሪያት። ለራሷ ስትል ትመከር። እምቢ ካለች በባሰው ይርሳል አሉና ትንሽ ተከዝ ብለው ልጄ ገና ከመምጣትሽ በነገር ያዝኩሽ ለራስሽ ገመምተኛ አሉና ብድግ አሉ። መሰረት እማማ እኔ ምንም አልፈልግ፣ ይልቅ ይቀመጡና እንጫወት አለች። መች ጊዜ ጠፋ፣ ቆይ ሻይ ላፍላና እንጫወታለን ብለው ጥለዋት ወደ ጓዳ ገቡ። መሰረት ግራ ገባት። ከዚህ በፊት ቢጣሉም ይህን ያህል ሲማረሩ ሰምታ አታውቅም። ያው ማንኛውም ቤተሰብ እንደሚያደርገው ወዲያው ጸብ፣ ወዲያው ሰላም ነበር። የዛሬው ሁኔታቸው እና አነጋገራቸውም የተለየ ነበር። ምን ይሆን አለች በልቧ። ደሞስ ዘርቱን የት ሄደች? ተጣልታ ወጥታ ይሆን? ቢሆን ደግሞ ትነግረኝ ነበር። ዘርቱን ስትገባ መሰረትን አይታ ደነገጠችና ምን ይሆን አለች በልቧ። ደሞስ ዘርቱን የት ሄደች? ተጣልታ ወጥታ ይሆን? ቢሆን ደግሞ ትነግረኝ ነበር። ዘርቱን ስትገባ መሰረትን አይታ ደነገጠችና ግራ ቀኝ ዞር ዞር ብላ ተመለከተች። ወደ መሰረት ሄዳ መሲ እንዴት አደርሽ? ሳትነግሪ ነው እንዴ ከች የምትይው? አለቻት እየሳመቻት። የእኔ መምጣት ማመልከቻ ያስፈልገውን ብዬ ነዋ አለች እየሳቀች። አይ ቢያንስ መምጣትሽን ባውቅ ቁጭ ብዬ ጠብቅሽ ነበር። እንዲህ ብቻሽን ሆነሽ አትጠብቂኝም ነበር ማለቴ ነው አለች ድምጿን ዝቅ አድርጋ። አረ ብቻዬን አልነበርኩም፣ ከማማ ጋር ስጫወት ነበር። እሳቸው አሁን ሻይ ላፍላ ብለው ካጠገቤ የሄዱት አለች ስሜቷን ለማወቅ አትኩራ እየተመለከተቻት። ከእናቷ ጋር ከተገናኙ ስለ እሷ ሊያወሩ እንደሚችሉ አሰባ ብትናደድም ግን መሰረት እንዳታውቅባት የውሸት ፈገግታ እያሳየች ጎሽ እኔ ደግሞ ብቻሽን የቆየሽ መስሎኝ ደነገጥኩ አለች። የዘርቱህን እናት ከጓዳ ሻዩ እስኪፈላ ብለው ዳቦ ይዘው ወደ ሳሎን ሲገቡ ዘርቱህንን ሲያዩ በንዴት ገላመጧትና ወደ መሰረት ጠጋ ብለው ሻዩ እስኪፈላ ብይ ልጄ ብለው በቁጣ እየተራመዱ ወጡ። መሰረት የዘርቱህንን እናት ተሰናብታ ከዘርቱን ጋር ወጡና ምንድነው ነገሩ ብላ ጠየቀቻት። ዘርቱሁን የመሰረት ጥያቄ በውስጧ የተዘበራረቀ ነገር ፈጠረባት። የነገሩን ክብደት መዝና ልትደብቃት አሰበች። ግን እስከ መቼ ተደብቆ? አንድ ቀን ሲጋለጥ መሰረት ጆሮ ሊደርስ የመጨረሻ መቆራረጫ ነው። እንዳትነግራት ለእንደሷ አይነት የትዕቢት ጾር ላለበት ሰው ውርደት ነው። ተጨነቀች፣ አወጣች፣ አወረደች እና ነገ መሰማቱ ላይቀር ዛሬ መደበቅ ዋጋ የለውም ብላ ልትነግራት ወሰነችና ቀና ብላ ዘርቱህንን አትኩራ እያየቻት በረጅሙ ተንፍሳ አየሽ መሲ፣ ከየት ጀምሬ እንደምነግርሽ ግራ ከብቶኛል። ብቻ ልንገርሽ፣ አንቺ አስተካኪው ብላ እናቷ ከዚህ በፊት ከአባቷ ተጣልተው ሲወጡ እሷን እርጉዝ ነበሩ። ከቤት ከወጡ በኋላ አባቷ ከደብተራ ዋሲውን ጋር አይተዋቸው ስለነበር በሽማግሌ ብዛት ቢታረቁም
ከቤት ሲወጡ ነፍሰ ጡር መሆናቸውን አያውቁም ነበርና ከእርቁ በኋላ ዘርቱን ብትወለድም አባትየው የደብተራ ዋ ሲሆን እንጂ እኔ አይደለችም ብለው ዘርቱንን አይወዷትም። አልሳካ ብሏቸው እንጂ እሷን ለመግደልም ብዙ ሙከራ አድርገዋል። ይህን ሁሉ ግን ዘርቱን አታውቅም ነበር። አሁን ያወቀችው አባቷና እናቷ በሆነ ነገር ተጣልተው ሲጨቃጨቁ የደብተራው ጉዳይ ተነሱ። ይቺ ዲቃላዋን ከቤት ካላጠፋው ሞቻለሁ ብለው ሲዝቱ ሰምታ እናቷን ብትጠይቅ ስለ ካዷትና እሷም በንዴት ስለሰደበቻቸውና ተከታትላም ከደብተራው ጋር ስላገኘቻቸው በዚህ ጸባያቸው እንደከረረ እያለቀሰች ነገረቻት። መሰረት የሰማችው ሁሉ ቢያናድዳትም ነገሩን ቀለል አድርጋ አየሽ ዘርቱን፣ እኛ ወደ ገዳም ለመግባት ቆርጠናል። ከዚህ በኋላ የእናት አባት ነገር አያስቸግረንም። ከእንግዲህ እናት አባታችን ፈጣሪ ብቻ ነው ብላ ብዙ ከመጽሐፍ እየጠቃቀሰች ከልቧ የሚገባ ምክር መከረቻት። መሲ መቼም ጌታ ሳይደግስ አይጣላም ተብሏል። ለእኔም አንቺን አዞልኝ ከብዙ ጥፋት አምላክ አዳነኝ። አሁንም በሐሳብሽ ሙሉ ለሙሉ ተስማምቻለሁ። እንዳልሽው እናቴን በመተት ተይዛ እንጂ በጤናዋ እንዳልሆነ ተረድቻለሁ። ስለዚህ አምላክ ቢፈቅድ ከዚህ መገላገያ ነገር ካለ መምከር፣ ካልሆነ ሁሉ ለሱ ትቶ ስጋ ለባሽ ነኝና አንድ ቀን ግልፍ ብሎኝ ነገር ሳላበላሽ በቶሎ ወደ ገዳሜ እንድገባ ቶሎ ገዳም ማፈላለግ አለብንና እስቲ ሌላውን ትተን ስለሱ እናውራ አለቻት። መሰረት ደስ አላት። አመሰግናለሁ ዘርቱን፣ ከእንግዲህ ለሚሆነው ነገር ሁሉ አብረን እየተመካከርን እናደርገዋለን። እግዚአብሔር ይጨመርበት። ገዳም ላልሽው ግን ዛሬ ዋናው አመጣጤ ስለዚህ እንድናወራ ነበር። ወደ ሌላ ሄድን እንጂ እኔና መቅደስ እንደዚህ አስበናል ብላ ሁሉን አጫወተቻት። ዘርቱን ደስ አላት። ሁሉ ነገር ቀለላት። የሰሞኑ ጭንቀት፣ የሐሳብ ሸክም ከላይዋ ወርዶ ሲወድቅ ተሰማት። ዓይኗን ወደ ላይ አቅንታ ያልተኮኝ ሸክሜን ያቃለልክልኝ አምላክ ተመስገነው አለችና ወደ መሰረት መለስ ብላ መሲ እንደው አንቺን የመሰለ መካሪ ረዳት ጓደኛ ባይኖረው ኖሮ እንዴት ሆን ነበር? ምን ይውጠኝ ነበር? እኔ ጠማማ ለሆንኩት አንቺን የመሰለ ቀና ጓደኛ ለሰጠ ፈጣሪ ምስጋና ያንሰዋል አለች፣ ዓይኗ የደስታ እንባ አቅርሮ። አትሳሳች ዘርቱን፣ እግዚአብሔር በሩን ሲዘጋ መስኮቱን ይከፍታል እንጂ ሁሉን ዘግቶ አያጨልመውም። ስለዚህ ላንቺም እሱ ራሱ እንጂ ይህን ያደረገው የኔ መኖር አይደለም። እኔም ባልኖር እሱ ብዙ መንገድ አለው። በፈቀደው በኩል መክሮ አስተምሮ ከክፉ ይጠብቅሻል። እናም የኔ መመስገን ከንቱ ነው አለች በልቧ። ይህን ሁሉ ሆድ ያውቃል፣ አልከራከርሽም። ብቻ ፈጣሪ ለእኔ ሲል የፈጠረሽ ለእኔ የምትኖሪ መሆንሽን አፌ ባወራውም ሆድ ያውቀዋል። እሱን ለእሱ እንቶ አሁን ያው እንደተነጋገርነው ሁሉንም እናደርጋለን። አምላክ ተጨምሮበት ሁሉ ነገር በቅርቡ ከተሳካ ቅሌን ጨርቄን የለም ውልቅ ነው። እስከዛው በጸሎት እንትጋ አለች በደስታና በተረጋጋ መንፈስ ሆና። አዎን ልክ ነሽ። አብስተን ሳናቋርጥ መጸለይ አለብን። ሰይጣን ስራ አልፈታም። አንዴ በእኔ አንዴ ባንቺ ተስፋ አስቆራጭ ከባድ ፈተናዎችን የሚደቅን ከዓላማችን ሊያዘናጋ ነውና የጠበቀ ጸሎት ያስፈልገናል። በይለው ሁሉም እሱ ያለው ይሁን፣ አሁን እንሂድ ብላ መሰረት ተነሳች። ሁለቱም ተሰነባብተው ወደ የቤታቸው አመሩ።